ሴትን ልጅ በቴክስት የማስመጥ ጥበብ። ብዙ ጊዜ ወንዶች የቴክስት መልእክትን እንደ ተራ መገናኛ ዘዴ ብቻ ነው የሚያዩት። ነገር ግን በዘመናችን ቴክስት ማለት የአንድን ሰው ስብዕና፣ በራስ መተማመንና ማራኪነትን አጉልተን የምናይበት ትልቁ መድረክ ነው። ብዙ ወንዶች የሚሰሩት አንድ ትልቅ ስህተት አለ። እሱም ከመጠን በላይ በመጓጓትና ስሜታቸውን መቆጣጠር ባለመቻላቸው ምክንያት ገና በጠዋቱ ልጅቷን በቴክስት ማጨናነቅ አሊያም ደግሞ መልስ ባላገኙ ቁጥር ደጋግመው በመጻፍ የራሳቸውን ዋጋ ዝቅ ማድረግ ነው። ነገር ግን ሴት ልጅ በቴክስት ውስጥ ከአንድ ወንድ የምትፈልገው እርጋታን፣ ሚስጥራዊነትንና ጥንካሬን ብቻ ነው። በዛሬው ዝግጅታችን ላይ አንዲትን ሴት ከመጀመሪያው ሰላምታ ጀምሮ እንዴት በቴክስት ብቻ ልቧን መማረክ እንደምትችል እያንዳንዱን ስነ ልቦናዊ ሚስጥር በዝርዝር እጠቁምሃለሁ። እስከ መጨረሻው አብረኸኝ የምትቆይ ደግሞ መጨረሻ ላይ እንዴት አድርገህ አንዲትን ሴት በቀላሉ ለቀጣይ ቀጠሮ ማመቻቸት እንደምትችል ቀላል፣ ነገር ግን በትክክል ከተጠቀምክበት ተአምር ልትሰራበት የሚያስችልን ወሳኝ ጥበብ እጠቁምሃለሁ። መልካም ቆይታ። ቁጥር 1 የመጀመሪያው እርምጃ። ለመጀመሪያ ጊዜ የተዋወቅካትን ሴት በቴክስት ማውራት ስትጀምር የመጀመሪያው መልእክትህ የሁኔታውን አቅጣጫ ይወስነዋል። አብዛኛው ወንድ የሚጀምረው ሰላም እንዴት ነሽ በሚል በጣም የተለመደና አሰልቺ በሆነ አቀራረብ ነው። ይህ አይነቱ አጀማመር ታዲያ እሷ በቀን ውስጥ ከደርዘን በላይ ከሚደርሷት መልእክቶች ጋር ስለሚመሳሰል ምንም አይነት ልዩ ስሜትን አይፈጥርባት። ስለዚህም በመጀመሪያው ቴክስትህ ላይ ልዩ መሆን መቻል አለብህ። ለምሳሌ ያህል ከተዋወቃችሁበት ቦታ ወይንም ካደረጋችሁት አጭር ጨዋታ ላይ አንድ አስቂኝ አሊያም ደግሞ ትዝ የሚልህን ነገር በማንሳት መጀመር ትችላለህ። ለምሳሌ ትላንት ሳገኝሽ የነበረሽ ቁም ነገረኛነት አስገርሞኛል፣ ግን ቴክስት ላይም እንደዛው ነሽ የሚል ቀልድ ቀልቀል ያደረገበት አቀራረብ ብትጠቀም በጣም ቀልቧን ትስበዋለህ። የመጀመሪያው መልእክትህ ጥያቄ ከማብዛት ይልቅ በአዎንታዊ ስሜትና እሷን በሚያነቃቃ ሁኔታ መጀመር አለበት። ራስህን በጣም ዝቅ አታደርግ። በተመሳሳይ ሰዓት ደግሞ በጣም አትኮፈስ። ሚዛናዊ የሆነና ለጨዋታ የሚጋብዝ አጀማመር ሁልጊዜም ውጤታማ ያደርግሃል። ቁጥር 2 ለቴክስት ወርቃማው ሰዓት። በቴክስት ግንኙነት ውስጥ የምትጽፈው ነገር ብቻ ሳይሆን የምትጽፍበት ሰዓትም የራሱ የሆነ ትልቅ ተጽዕኖ እንዳለው አትርሳ። ብዙ ወንዶች በሥራ ሰዓት ሰው በተጨናነቀበትና ትኩረቷ ሌላ ቦታ በሆነበት ጊዜ ላይ ቴክስት ይልካሉ። ከዚያም መልሷ ሲዘገይባቸው በጣም ይበሳጫሉ። ይሄ ግን ትልቅ ስህተት ነው። ቴክስት ለመጻፍ የተመረጡት ሰዓታት እሷ ከዕለት ተዕለት ውጥረቷ ተላቃ ስልኳን ዘና ብላ የምታይበት ጊዜ ላይ ነው። ማለትም በእኛ ሀገር ተጨባጭ ሁኔታ ማታ ከ2 ሰዓት እስከ 4 ሰዓት ያለው ጊዜ እጅግ ወርቃማው ሰዓት ነው። በዚህ ሰዓት የቀን ስራዋን አጠናቃለች። እንዲሁም አእምሮዋ ለፈገግታና ለግል ጉዳዮች ክፍት ነው። ስለሆነም በዚህ ጊዜ የምትልከው መልእክት ፈጣን ምላሽ የማግኘት እድሉ እጅግ በጣም ከፍተኛ ነው። ሌላው ማድረግ የሌለብህ ወሳኝ ነገር ደግሞ መልእክት በላከች ቁጥር ልክ እንደ ሮቦት በሰከንድ ውስጥ ወዲያውኑ አለመመለስ። ከዛ ይልቅ የራስህ ህይወትና ስራ እንዳለ ለማሳየት የተወሰኑ ደቂቃዎችን ጠብቀህ መመለስ በአንተ ዙሪያ ያላትን ጉጉትና ክብር እጅግ ከፍ እንደሚያደርገው አትጠራጠር። ቁጥር 3 ማራኪ የቴክስት ሐሳቦች። ከሴት ልጅ ጋር የምታነሳቸው የሐሳብ አይነቶች ጨዋታችሁን ያደምቁታል አሊያም ደግሞ ያበላሹታል። ስለሆነም ተራ ወሬዎችን ትተህ እሷን ወደ ጥልቅ ስሜት የሚወስዱ የተለያዩ አርዕስቶችን ማንሳት አለብህ። ለምሳሌ ስለ ህልሟ፣ በህይወቷ ውስጥ ስላጋጠሟት አስቂኝ አጋጣሚዎች ወይንም ደግሞ ስለምትወዷቸው የጥበብና የሙዚቃ ስራዎች ማውራት ትችላላችሁ። በእኛ ባህል ውስጥ ትዝታ ትልቅ ቦታ አለው። ስለዚህም የልጅነት ጊዜ ትዝታዎችን ማንሳት ይቻላል። ለምሳሌ ልጅ እያለሽ ካጠፋሻቸው ጥፋቶች የትኛውን ስታስቢ ሁልጊዜ ያስቅሻል የሚሉ ጥያቄዎች በውስጧ የነበረውን ንጹህና እውነተኛ ስሜት እንዲቀሰቀስ ያደርጋሉ። ስለ ምግብ፣ ስለ ተጓዘችባቸው እንዲሁም መሄድ ስለምትፈልግባቸው የሀገራችን ውብ ቦታዎች ማውራትም ጨዋታውን ይበልጥ ሳቢ ያደርገዋል። ዋናው ጥበብ እሷን ማውራት ማለማመዱ ላይ ነው። አንተ ጥያቄውን ታነሳለህ፣ እሷ ደግሞ ስሜቷን አውጥታ እንድታካፍልህ በቂ ምናብ የሚሰጡ ሐሳቦችን ትመርጣለህ። በመጨረሻ እነግርሃለሁ ወዳልኩ ሐሳብ ላይ የተቃረበ። ከዛ በፊት ግን በሚገባ ልታውቃቸውና ልትጠቀምባቸው የሚገቡህን 2 ወሳኝ ነጥቦች ልጨምርልህ። እስካሁኗ ሰዓት አብረኸኝ ካለህ ሐሳቦቹ ተመችተውሃልና ቻናሉን ሰብስክራይብ ማድረግህን ግን አትርሳ። ቁጥር 4 ያልተንዛዙ ቴክስቶችን መላክ። በቴክስት ዓለም ውስጥ የበለጠ የተናገረ ሳይሆን በጥቂት ቃላት ብዙ ስሜት የፈጠረ ያሸንፋል የሚል መመሪያ አለ። አንዳንድ ወንዶች ልክ እንደ ድርሰት ረጅም አንቀጽን ይጽፋሉ። ይህ አንደኛ ነገር ለማንበብ አሰልቺ ያደርገዋል። ሁለተኛ ደግሞ አንተ ለሷ ከመጠን በላይ እንደጓጓህና ሌላ የምታደርገው ነገር እንደሌለ ያሳያል፣ ወይንም ደግሞ ስራ ፈተነ። ስለዚህም መልእክትህ ሁልጊዜም ቢሆን አጭር፣ ቁጥብና ግልጽ መሆን መቻል አለበት። በአንድ ጊዜ አንድ
ወይንም 2 መስመር ብቻ መጻፍ በቂ ነው። የምትጽፋቸው ቃላትም ፍሬ ነገር ያላቸውና ግልጽ መሆን መቻል ይኖርባቸው። ማለትም ረጅም ማብራሪያ ውስጥ ከመግባት ይልቅ የቃላት ምርጫ በጥራት ላይ ያተኮረ ይሁን። መልእክትህን አጭርና ሳቢ ስታደርገው እሷ ቀጣዩን ነገር ለመስማት ተጓጓለች። ይህ አካሄድ በቴክስት ውስጥ ያለውን የኃይል ሚዛን በቀላሉ በአንተ በኩል እንዲሆን ያደርገዋል። ምክንያቱም እሷ ያንተን አጫጭር ነገር ግን ጥልቅ መልእክቶችን ለመተርጎም አእምሮዋን በሚገባ ታሰራዋለች። ቁጥር 5 አሰልቺ ጥያቄዎችን ማስወገድ። የቴክስት ጨዋታን ከሚገሉ ትላልቅ ጉዳዮች መካከል ምን እየሰራሽ ነው? ምሳ በላሽ? ምን አዲስ ነገር አለ? የሚሉ ተደጋጋሚና አሰልቺ ጥያቄዎች በዋናነት ይጠቀሳሉ። እነዚህ ጥያቄዎች ጨዋታውን ልክ እንደ ቃለ መጠይቅ ያደርጉታል። ሴት ልጅ እነዚህን ጥያቄዎች የምትመልሰው በግዴታ እንጂ በደስታ እንዳልሆነ ከልብ ያረጋግጥልሃል። ስለሆነም እነዚህን አሰልቺ ጥያቄዎች ሙሉ በሙሉ ከጭንቅላት አውጣቸው። በምትኩ የምታያቸውን ነገሮች ወደ ጨዋታ ለመቀየር ሞክር። ለምሳሌ አሁን ማኪያቶ እየጠጣው ነው፣ እናም ቅድም ያወራነው ነገር ትዝ ብሎኝ ብቻዬን እየሳኩ ነው ብለህ መጻፍ ትችላለህ። ይህ አቀራረብ ምንም አይነት ጥያቄ ባይኖረውም እሷን ግን በደስታ ምላሽ እንድትሰጥ በር ይከፍትላታል። ጨዋታውን መርማሪ ሳይሆን እሷንም ባሳተፈ መልኩ መምራት ስትችል ካንተ ጋር በቴክስት የምታሳልፈውን ጊዜ እሷም ቢሆን በጉጉት መጠበቅ ትጀምራለች። በመጨረሻም እነግርሃለሁ ወዳልኩህ እንዴት አንዲት የተመቸችን ሴት ለቀጣይ ቀጠሮ ማመቻቸት ትችላለህ የሚለው ወሳኝ ርዕሰ ጉዳይ ላይ ደርሰናል። ነገር ግን ይህንን ሚስጥር በጥበብ እንድትጠቀምበት እመክርሃለሁ። ቁጥር 6 ቀጣይ ቀጠሮ ማመቻቸት። ቴክስት የመጨረሻው ግብ አይደለም። የቴክስት ዋና ዓላማ እሷን በአካል ለመገናኘትና ቀጠሮ ለመያዝ የሚረዳ ድልድይ መሆን ነው። ብዙ ወንዶች ለሳምንታት በቴክስት ብቻ ያወራሉ። በመጨረሻም ጨዋታው ይበላሽና ግንኙነቱ ይቀዘቅዛል። ስለዚህ አንተ ትክክለኛው ጊዜ ላይ ወደ ቀጠሮ መሸጋገር ይኖርብሃል። ለቀጠሮ ስታመቻቻት ግን መቼ እንገናኝ ብለህ ምርጫውን ሙሉ በሙሉ ለሷ አትተው። ይልቁንም አንተ መሪ መሆን መቻል አለብህ። ለምሳሌ ያህል በጨዋታችሁ መሃል ስለምትወደው ምግብ ወይንም ቡና ካነሳችሁ በኋላ በነገራችን ላይ ፒያሳ አካባቢ አንድ በጣም ምርጥ ማኪያቶ ያለበትን ቦታ አውቃለሁ። በዚህ ሳምንት መጨረሻ ሐሙስ ወይንም ዓርብ ቀን ላይ አብረን ሄደን መቅመስ አለብን በማለት በራስ መተማመን ባለው መልኩ ሐሳብ አቅርብ። ይህ አቀራረብ እሷን አዎ ወይንም አይሆንም በማለት እንድትወስን ያደርጋታል እንጂ እንድትጨናነቅ አያደርጋትም። ስለሆነም የቀጠሮ ጥሪህ ቀላል፣ ግልጽና ያለምንም ጫና የቀረበ መሆን መቻል ይኖርበታል። ዋናውና ትልቁ ነገር እውነተኛነትህ ነው። በቴክስት ውስጥ የምታሳየው በራስ መተማመን፣ ክብርና እርጋታህ በእሷ ዘንድ ትልቅ እምነትን ይፈጥራል። ሴት ልጅ ልቧንና ራሷን ሙሉ ለሙሉ የምትሰጠው በቃሉ ለሚጸና፣ ስሜቷን ለሚረዳና የራሱ የሆነ ጠንካራ ማንነት ላለው ወንድ ብቻ እንደሆነ ልብ በል። ስለሆነም በቴክስት ውስጥ የምታደርገው እያንዳንዱ ንግግር ያንተ ማንነት መስታወት መሆኑን አትዘንጋ። ስለዚህም አትቸኩል፣ ተረጋጋ፣ እንዲሁም ጨዋታውን በብልሃት ምራው። ይህንን ጥበብ በተግባር ስትተረጉመው እሷ ካንተ ቴክስት ውጪ መዋል የማትችልበት ደረጃ ላይ ታደርሳታለህ። ዛሬ ያነሳናቸውን ነጥቦች በደንብ አስተውላቸውና ቀስ በቀስ በተግባር መሞከርን ልምምድ አድርግ። ቪዲዮውን ከወደድከው ላይክ እና ቻናላችንን ሰብስክራይብ ማድረግህንም አትርሳ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆይታ።